እንደ እውነት ለመናገር አብዛኛውን ጊዜ ጎሽ እየገደሉ የሚሰጡ የኛ ሰዎች ናቸው ወይ ደግሞ አልመው አስተካክለው እንዲመታና ሰውየው ገሎ ፎክሮ ምን ብሎ ፋቻ የሚባል አለ ያንን ቀንዱን ጅራቱን ቆዳውን ይዞ እንዲሄድ የሚያደርጉ እነሱ ናቸው በዛን ጊዜ የነበረው ግንኙነት የሚያመጡላቸው ጨው ነው መርፌ ነው አቡጀዲ ጨርቅ ነው ይዞላቸው የሚመጡት እና በዛ ነው ግንኙነታቸው እና ሲመጡ ደግሞ ተቀብሎ አስተናግዶ ምን ብሎ እሱ የሚፈልገው ነገር ሁሉ አድርጎለት እንግዲህ የኛ ህዝብ እንደምታውቁ ገንፎ ነው የሚበላው ኦሮሞ ገንፎ ነው አብዛኛውን ጊዜ እና የኛ ህዝብ ገንፎ እንትን ስለሚል ገንፎ በአሳ ወይ በጎመን ወይ ደግሞ በወተት በተለያየ እንትን አድርጎ አግኝቶ እስከሚሄድ ድረስ መላገቶ ከነይደ ለሙጎና ከነይጎ አንድን ሰው በራሱ በእናቱ ቋንቋ ስታናግረውና በተውሰው ቋንቋ ስታናግረው እኩል አይደለም አቀባበሉ እኔ አሁን አንተ በመታውቀው በእናቱ ቋንቋ ባነጋግር ትልቅ ደስታ ይሰማሃል እንደገና ደግሞ መግባባትንም ይፈጥራል እንደገና ከውስጥ ፍቅርን ይገልጻል ያ ነው ትልቁ ነገር እና አሁን እዚህ መጥተው አኝዋክኛ በደንብ ኖይርኛ በደንብ የሚናገሩ አሉ መጀንገርኛ በደንብ የሚናገሩ አሉ ኦፖ ኮሞ ነው ትንሽ የሚከብዳቸው እንጂ ያውም ኦፖና ኮሞ ትንሽ ኢንተግሬሽኑ የመገናኘቱ እንትን እንጂ ያም ይለመዳል ነገር ግን እዚህ ያሉት በሙሉ የተወለዱትማ ተዋቸው እዚህ የተወለዱት ግን ቅርብ ጊዜ የመጡት ሁሉ የአኝዋክኛና የኖይርኛ ቋንቋ የመጀንገርኛ ቋንቋ ይናገራሉ እንደፈለጉ በተለይ ነጋዴዎች ጅምሩ አጀከራን ከተወዱ